ህይወትን ለማቆየት ከሚደረጉ ዋና ዋና ጉዳዮች መካከል አንዱና የመጀመሪያ የሚባለው ሰው ራሱን ከራሱ ጋር ያነጻጸረ ወይንም ከራሱ ጋር ያወዳደረ የሚሄድበት መንገድ ነው። በርግጥም በዓለማችን ላይ እጅግ በርካታ ሰዎች ከሌሎች ሰዎች ጋር ይወዳደራሉ እንጂ ከራሳቸው ጋር አይወዳደሩም። ጥቂቶች ብቻ ይሄንን በማድረግ ራሳቸውን ማሳደግ ችለዋል። ሰላም ጤና ይስጥልኝ ውድ ጓደኞቼ፣ ይሄንን የቀንዲል ሚዲያ የምትከታተሉ ሰዎች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ሁልጊዜ እንደምናደርገው ሰዎች ራሳቸውን ለማሳደግና ራሳቸውን ከፍ ለማድረግ ሲያስቡ ከማን ጋር መወዳደር አለባቸው ወይም ደግሞ ከማን ጋር መነጻጸር አለባቸው የሚለውን እናያለን። በርግጥም በርካታ የሰው ልጆች በዚህ ምድር ላይ ከበርካታዎቹ ጋር ይፎካከራሉ። በርካታ ሰዎችን ጥሎ ለማለፍ ወይም ጥሎ ለመሄድ ይታገላሉ፣ ይለፋሉ፣ ይታትራሉ። ሆኖም ግን ውጤታቸው የሚጨበጥ ውጤት ታይቶበት ለፍሬ የሚበቃ እንዳልሆነ ግን እያየን ነው። ስለዚህ ሰው ከራሱ ጋር ቢታገል፣ ሰው ከራሱ ጋር ቢወዳደር፣ ሰው ከራሱ ጋር ቢፎካከር መልካም ነው። ራሱን ማሸነፍ ከቻለ ራሱን በደንብ አድርጎ አይቶ መዝኖ አመዛዝኖ መቆጣጠርና መያዝ ከቻለ ሌላውን በውጭ ያለውን ጉዳይ ለመያዝ አሊያም ደግሞ ከእርሱ ጋር ለመፎካከር የሚያቅተው ነገር አይኖርም። ብዙ ጊዜ ከሰዎች ጋር ራሳችንን ስለምናነጻጽርና ከሰዎች ጋር ራሳችንን ስለምናወዳደር በርካታ ጊዜ ስንወርቅ የምንፈልገውን ነገር ደግሞ ለማግኘት ስንቸገር እንታያለን። እንግዲህ ወዳጆቼ ራስን መጀመሪያ ማወቅ፣ ራስን መጀመሪያ መምሰል ወይም ከራስ ጋር መጀመሪያ መፎካከር ለሚቀጥለው ምዕራፋችን አሊያም ደግሞ ሂደታችን ጉልህ አስተዋጽኦ ያደርጋል። እስቲ ራሳችሁን ዘወር ብላችሁ ተመልከቱ። እኔ ራሴ ወደዚህ ምድር የመጣሁት እንዴት ነው? ወደዚህ ምድር እስከመጣሁ በኋላ የተሰጠኝ ጸጋ አሪያም በረከት ምንድን ነው? እኔ ውስጥ ያለውስ ሀብት፣ እኔ ውስጥ ያለውስ ትልቅነት ምንድን ነው? እነዚህን ሁሉ ጉዳዮች በጥያቄ መልክ ለራሳችን አቅርበን ከራሳችን ጋር ፉክክሩን ብናደርገው መልካም ነው ብዬ አስባለሁ። በርግጥም የሰው ልጅ የተሰጠው ነገር ብዙ ነው። የተሰጠውን ነገር ከማየት ይልቅ የተሰጣቸውን ሰዎች በማየት የራሱን የግሉን ሊያድግበት፣ ሊበለጽግበት፣ ከፍ ሊልበት ያለውን ጉዳይ ይዘነጋዋል። በዚህ ጊዜ የሰዎችን እያየ ጭንቅላቱ ወይንም አስተሳሰቡ አእምሮ በማይረባ ነገር ይታሰራል። ያኔ የእርሱን ሳይጠቀም ሌሎችን እየተመለከተ ራሱን እያስጨነቀና እየጎዳ ለበርካታ ዓመታት ሲባዝን ይታያል። እናንተ ይህንን ሚዲያ የምትከታተሉ ሰዎች ግን ሌሎችን አማትራችሁ ከመመልከታችሁ በፊት መጀመሪያ ራሳችሁን ተመልከቱ፣ ራሳችሁን እዩ፣ ራሳችሁን ገምግሙ፣ ራሳችሁን በራሳችሁ ተመልከቱት። ያኔ የተሻለ ነገር ወደ እናንተ ሊመጣ የሚችልበትን መንገድ ታቀናጃላችሁ። ሰው ሌላን ከተመለከተ፣ ሌላን ካየ የራሱን ጉዳይ ስለሚዘነጋው የሚፈልገውን ወይም ደግሞ የሚወደውን ነገር ለመያዝ አሊያም ደግሞ ለመጨበጥ አይችልም። ነገር ግን ራሱን እያየ ራሱን እየተመለከተ ከራሱ ጋር እየተፎካከረ ቢዘልቅ ዛሬ የወደቀው ወይንም ዝቅ ያለውን ራሱን ነገ ላይ ማሳደግ፣ ከፍ ማድረግ ይችላል ማለት ነው። እንግዲህ ሰው ራሱን ካየ፣ ራሱን ከተመለከተ ሀብቱ ወይም ደግሞ የተሰጠው ጸጋ አሊያም ደግሞ የተሰጠው ጉዳይ እጅግ በርካታ ስለሆነ አንዱን ነገር ብቻ መዞ በዛ ጉዳይ ላይ ነግና ሰርክ ወይንም ጠዋትም ማታም እየመላለሰ እየተመለከተ ቢሄድበት አንድን ነገር በሆነ ጊዜ ስኬት ጫፍ ላይ ማድረስ ይችላል። እስቲ
እስቲ እናንተ ሐሳብ አስተያየታችሁን ጻፉልኝ። በእውነት ራሳችሁን ተመልክታችሁ ራሳችሁን አይታችሁ ከራሳችሁ ጋር ሆናችሁ ለማሸነፍ የምትሄዱበት ርቀት ውጤት አምጥቶላችኋል ወይንስ ደግሞ የሰዎችን በመመልከት አሊያም ደግሞ ኮፒ ፔስት እንደምንለው አድርገን የሰውየውን እርገት የሴትየዋን እርገት አይተን እኛም በዛ መስመር ማድረግ አለብን ብለን እየጣርን እንገኝ ይሆን? ለራሳችሁ የሰጣችሁትን ቦታ እንድትጽፉልኝ ይፈልጋለሁ። እኔ ግን እላችኋለሁ ዘውትር ራሳችሁን ተመልከቱ፣ ዘውትር ራሳችሁን እዩ፣ ዘውትር ከራሳችሁ ጋር ተፎካከሩ። ትላንትና የነበረው ማንነታችሁ ዛሬ ላይ እንዴት ሆኖ ይሆን? ነገ ላይስ ደግሞ እንዴት እንዲሆን ትፈልጋላችሁ? ራስን ማሳደግ ማለት ከትላንትናው ውድቀት ከትላንትናው ትንሽነት ተነስቶ የዛሬውን ትልቅነት ማምጣት ነው። ስለዚህ ውድ ይህንን የቅኝት ሚዲያ የምትከታተሉ ወዳጆቼ፣ ጓደኞቼ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ የምታበረታቱኝ ሁሉ ራሳችሁን እዩ፣ ራሳችሁን ተመልከቱ፣ ከራሳችሁ ጋር ሁኑ። ራሱን የሚመለከት ራሱን የሚያይ ራሱን የሚያጠናና ራሱን የሚያውቅ ሰው በብዙ ነገሮች የተሻለ ሆኖ እንደሚታይ ምንም ጥርጥር የለውም። እኔም እላችኋለሁ ራሳችሁን ተመልክታችሁ የራሳችሁን አስባችሁ ከራሳችሁ ጋር ሆናችሁ ለሌሎች መትረፍ እንድትችሉ ይሆን ዘንድ እጠይቃችኋለሁ። ሰላማችሁ ይብዛ። አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ቪዲዮውን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ። ቻው ቻው።